ሽንት ቤት መግባት ከአቅም በላይ ሲሆን ባይዘዌ ሽንት ቤት ስገባ እጄን እነክሳለሁ የስቃዩ ብዛት እጄን እነክሳለሁ ጸጉሬን እነጫለሁ ምናምን በቃ አሁን ጤነኛ ሰው እንደዛ ያረግም ማለት በቃ በጣም የስቃዩን ብዛት ነው የምነግረውና እያለቀስኩ ነው የምወጣው ስለዚህ ከአቅም በላይ ስለሆነ በዛ ላይ ምን መሆን ጀመረ እየተዘጋ መምጣት ጀመረ ያ ቦታ እያበጣ መጸዳጃ መሆን እሺ ስለዚህ ከባድ ሆነ ብሎክ ሊሆነ መጣ ለመጸዳዳት ምናምን በቃ እየጠበበ መጣ ስለዚህ ያ ስቃዩን ያብሰዋል ምን አደረገኝ ከዛ የኮሎሬክታል ሐኪም በዚህ በኩል እንዲወጣልኝ እንትን ማለት ነው ምንድነው ኮሎስቶሚ ምን ማለት ነው ኮሎስቶሚ ማለት ምንድነው በታች የምትጸዳዳው እንደ ኖርማል ሰው ይቀርና ለምሳሌ አንጀት ከትንሹ አንጀት ይቀበላል ሊመጣና እንዲ ከዛ ወደታች አይደለም የሚወጣው ልክ እዚች ጋር እዚህ ጋር እንትን ይቀበሉትና ያንን አንጀት ወደ ውጭ እንዲወጣ ማለት ነው ከዛ በዛ በኩል እዚህ ጋር በባግ እንድጠቀም ወደታች የሚመጣ ነገር እንዳይኖር ማለት ነው በዚህ በኩል ብቻ እንድጸዳዳ ምንድነው ስሙ ኮሎስቶሚ ሰገራ ነው ሽንትም ጭምር ሰገራ አይ ሽንት አይደለም ሽንት ደህና ሽንት ላይ ችግር አልነበረም እንጂ ዩሮስቶሚ ይባላል ለሽንት ደግሞ እንደዛ ዳይቨርት የሚያደርጉላቸው ዩሮስቶሚ ይባላል የኔ ግን ለስቱል ብቻ ነው ዳይቨርሽን የተሰራው ስለዚህ በዚህ በኩል በጣም ቀለለ ህመም በጣም ሲግኒፊካንትሊ በቃ ህመም ቀነሰ ምክንያቱም በታች ይሄ በየጊዜው የሚያስቆጣው ነገር ሲቀር ማለት ነው እዚህ ጋር ሰርጀሪ ተሰራ ማለት ነው አይደል ተከፈተ እዚህ ጋር ተከፍቶ ቆዳህን ይከፍቱትና ከቆዳህ በታች አንጀት አይደል ያለው አንጀቱን ወደዚህ ያወጡታል ዳይቨርት ያደርጉት ለምሳሌ አሁን ለምሳሌ ይሄ እንዴ ነው አይደል በቃ እንዴ በዚህ ይወርዳል ወደታች ብለን ብናስብ ልክ እዚች ጋር እንቆርጣውና ወደዚህ ብናወጣ ወደታች ሳይሄድ ወደዚህ መውጣት ይጀምራል ማለት ነው ስለዚህ በታች የሚወጣ ነገር ቀርቶ በዚህ እንዲወጣ ያ ስቃዩን በጣም ቀነሰልኝ ከዛ ግን የሚገርመው ዶክተር አቤል ሽፈራ ይባላል በጣም ጎበዝ በጣም ስኪልድ በጣም ፕሮፌሽናል የሆነ ሐኪም ነውና ምን አለኝ እንግዲህ የኮሎሬክታል ሐኪም ነው ብያለሁ ያንጀስና የፊንጢጣ ሐኪም ይሄ ነገር ግን የምትዩ ነገር ሲምፕተሙ ወደ ኢንዶሜትሪዮሲስ ይሄዳል አለኝ የሚገርም ለመጀመሪያ ጊዜ ነው እሱ ያንን ነገር ያለኝ እኔ ደግሞ አሁን ዋና ህመሜ ማለት ነው የተገኘበትን እንትን እሱ የኮሎሬክታል ሐኪም አይገናኝም የጋይናኮሎጂስት አይደለም ወይም የማህፀን ሐኪም አይደለም ስቲል ግን ከመናገረው ከሲምፕተሞች የተነስቶ ኢንዶሜትሪዮሲስ ይመስለኛል አለ ኮሊኮቹን ጠይቆ በቃ አወራና ለማንኛውም ማለት ይሄን ሰርጀሪ ስንሰራሽ የማደንዘዣ መሰጠቱ ስለማይቀር እንክፈትሽና ላፓራስኮፒ ሰርጀሪ ይባላል እንዴት መሰለ ኖርማሊኛ የምናውቀው ሰርጀሪ ሁሉም ተከፍቶ ነው አይደል ግን እንዲች ብስት አድርገው ካሜራ ያስገቡና ያለውን ነገር የሚወጣም ነገር ካለ ያወጡታል እንደዛ አይነት ሰርጀሪ ልስራሽ ልይሽ አለ በዛው ይሄንን ሲያወጣልኝ ማለት ነውና እኔ አይመስለኝም አልኩት ምክንያቱም እኔ ይሄ የዊሜንስ ሄልዝ ላይ በጣም አያለውኝ የሴቶች ጤና ላይና ስለ ኢንዶሜትሪዮሲስ የተወሰነ ነገር አውቃለሁ ምንድነው እሱ ኢንዶሜትሪዮሲስ ማለት ፈርታይል የሆኑ ይሄ ወይም ከፔሪድ ካዩበት ጊዜ ጀምሮ እስከ ማረጥ ድረስ ያለው ዊንዶ አለ አይደል በዛ እድሜ ክልል ያሉ ሴቶችን የሚያጠቃ ከ10 አንድን ሴት የሚያጠቃ በቃ የማህፀን በሽታ ነው ግን ምንድነው የሙሉ ሰውነት በሽታ ነው ከማህፀን ይነሳል ነው እንጂ ልብ ላይ ሊሄድ ይችላል አንጎል ላይ እምብርት ላይ ነርቮች ላይ በቃ አንጀት ላይ የሆድ ውስጥ ኦርጋኖች ላይ የተለያየ ቦታ ይሄዳል እንደ ካንሰር ሆኖ ከካንሰር የሚለየው ምንድነው ካንሰር እንዴት ነው ላይክ እየተከፋፈለ አይደለም የሚበዛው መልቲፕላይ የሚያደርገው ይሄ ግን እንዴት ነው በቃ እንደዚህ ስር የሰደደ ነገር ነው የሚሄደው እንጂ እንደውም የተወሰነ ምንድነው ጥናት አለ የካንሰር ትሪትመንት ኢንዶሜትሪዮሲስንም ትሪት ለማድረግ እየተጠቀሙበት ነው ኦፊሻል ሆኖ እንደ ህክምና አልወጣም ግን በቃ ቤዚክሊ ካንሰር ነው ማለት ይቻላል የተወሰነ ነገር ነው የሚለያቸው እና እኔ ይሻለ አንቺ አይመስለኝም አልኩት ምክንያቱም ምንድነው እኔ ዩዥዋሊ ማየው ሲምፕተም ኃይለኛ ቁርጠት በቃ በጣም ከባድ ቁርጠት ነው ሴቶቹ የሚያሳዩት ሲምፕተም እና እኔ ደግሞ ቁርጠት ያን ያህል አይደለም ፔሪድ ሲሆን ያው አለ ግን
ያን ያህል አይደለም እኔ የባሰብኝ ያኛው ህመም ነው አይመስለኝም አልኩት ግን ግድ የለም በቃ እንትን ማድረግሽ ስለማይቀር መደንዘዝሽ ስለማይቀር እኔው አላሻልኩት ታዩናትም ኢንዶሜትሪዮሲስ አለው እንትን ሳምፕል ይዘው ወጡና ባዮፕሲ ተሰራ ማለት ነው ላብራቶሪ ውስጥ ኢንዶሜትሪዮሲስ ነው ተባለ እኔ ለዛው ኢንዶሜትሪዮሲስ ኪውር የለውም መፍትሄ የለውም እና በቃ እንዳይሆንብኝ በጣም እመኝ ነበር እንደዛ ካለ በኋላ መቶ ውጤቱን ሲነግረኝ በቃ ብር አልኩ ግን አይዞሽ ጋይናኮሎጂስት ጋር ልክሻለሁ አለ ጋይናኮሎጂስት ጋር ሄድኩኝ ይሄ መሰራቱ ለውጥ አመጣ አትሊስት ከታች ያለው ፔን ቀነሰ ምክንያቱም ያ በቃ አስበው ለቁስል የሚረብሽን ቦታ አስሬ እንደመነካካት ነው እሱ ሲቀር ለውጥ አመጣ እንዴት አገኘሹ ይሄኛውን በራሱ ለምሳሌ በባግ ነው በቃ መጸዳዳ በዚህ ነው የሚወጣው ኤክስፒሪየንሱ እንዴት ነበር መጀመሪያ አካባቢ በኋላም ከባድ ነው ያ ወጣት ሆነ ይከብዳል ያሳቅቃል ይከብዳል በተለይ መጀመሪያ አካባቢ ከተሰራ በኋላ ሳይሆን በፊት ነው እንደውም በቃ ጭንቀቱ ቤተሰብም በጣም ተረብሸው ነበር ምክንያቱም ቤት ውስጥ ሊያስራት ነው አይነት ነገር በቃ ተሳቃ ቤት ትቀመጣለች ምናምንና ከዛ ዩቲዩብ ቪዲዮ ከፈትኩና አሳየኋቸው እንደዛ ኮሎስቶሚ ኖሯቸው ግን ላይፋቸውን የሚኖሩ ሰዎችን አሳየኋቸው ትንሽ ተረጋጉ እንጂ በጣም ቤተሰብ እንደውም ባይሆን ነበር የሚመርጡት ከተሰራው በኋላ እና በተለይ ኢንዶሜትሪዮሲስ ነው ከተባለ በኋላ ምንድነው ሁለት ነገር ነው እኔ አንደኛው ኢንዶሜትሪዮሲስ ብዙዎቻችን አናውቀው ብዙ ሰው አያውቀው እኔም ዛሬ ነው የሰማሁት አይደለ ግን ኢቭን ከሐኪሞች እንኳን የማያውቁት አሉ እስካሁን ከገጠመኝ ከ10 ሴት አንድን ሴት ይዛል ማለት ግን ቀላል ቁጥር አይደለም በጣም ከ10 ማለት ብዙ ነው እና መታወቅ የነበረበት ዲዚዝ ነው ስለዚህ እኔ ልክ ኢንዶሜትሪዮሲስ ነው ሲባል አሜንን ነው እህቴን ነው ወዲያው በቃ ትመርመር ብዬ አስመረመርኳት ምክንያቱም በዙሪያ ሻርሶችን ማሰብ ጀመር በቃ እና እኔ አስቤ እህቴን አስመረመርኩኝ ሌላው ሰውስ የማያውቀው ሰውስ ስለዚህ ይሄን ነገር ፐብሊክ ላይ ይዤው መውጣት አለብኝ የሚል ነው የተሰማኝ ወደ ሶሻል ሚዲያ የመጣሁበት እንትን ማለት ነው ሁለተኛው ደግሞ ኮሎስቶሚ ብዙ ሰው ትልልቅ ሰው እንኳን ልክ ኮሎስቶሚ እንትን ሲሉ ቸርች እንኳን መሄድ ያቆማሉ ቤተክርስቲያን መሄድ ያቆማሉ ሶሻል ላይፉን ያቆማሉ እቤት ይሆናሉ ያ እድሜያቸው እንዲያጥር ዲፕረስድ እንዲሆኑ ምናምን ያደርጋል እና እኔ ምንድነው በቃ እኔ ወጥቼ ይሄ የሚያሳፍር ነገር እንዳልሆነ ፈልገን አይደለም ያመጣ ነው ስቲል ግን ህይወት እንደሚቀጥል ማሳየት ፈለኩኝና በዛ ምክንያት ነው ሶሻል ሚዲያ ላይ በሁለቱ ምክንያቶች ነው ያወጣሁት እና ያስፈራ ነበር በተለይ ሶሻል ሚዲያ ላይ እንደዚህ ቲክቶክ ልጀምር ነው ስል ፈርተው ነበር ቤተሰብ ምክንያቱም የሰው ፊድባክ ፈሩ መጥፎ ነገር ከመጣል በቃ ትሰበሪያለሽ በሚል ግን በቃ አምኜበት እንትን ስላልኩኝ ያን ያህል ብዙ አልተሰማኝም